ሰላም የተከበራችሁ ውድ የቻናላችን ተከታዮች ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት የሱፐር ፕላስ ሰዓት ነው። በዛሬው መረጃ ሰዓታችን የአርጀንቲናን የእግር ኳስ ዘረኝነት ይገታል ተብሎ ስለሚገመተው ኪኪ ራሞስ እንነግራችኋለን። አብራችሁን ቆዩ። ከሰሞኑ በወዳጅነት ጨዋታ የአርጀንቲና ከ17 ዓመት በታች ብሔራዊ ቡድን ኢኳዶርን 2-1 አሸንፏል። በጨዋታው አንድ ኪኪ ራሞስ የተባለ ጥቁር ተጫዋች አርጀንቲናን ወክሎ ተጫውቷል። ጥቁሮችን በሚያገለው የአርጀንቲና ቡድን ከ44 ዓመታት በኋላ ጥቁር ተጫዋች መታየቱ እንግዳ በመሆኑ መነጋገሪያ ሆኗል። ነገሩ እንዲህ ነው። በ2010 በሃይቲ ከ300,000 በላይ ሰዎችን ሕይወት የቀጠፈው የመሬት መንቀጥቀጥ አይዘነጋም። ከዚህ አስከፊ አደጋ አንድ የ8 ወር ሕፃን በተአምር በሕይወት ተገኝቷል። ወላጆቹን በአደጋው የተነጠቀው ይህ ሕፃን በማደጎ የማደግ ዓለም የሰጠችው ዕጣ ፈንታ ይሆናል። የእግር ኳስ ተሰጥኦን ይዞ የተወለደው ይህ ሕፃን ዕድልና አጋጣሚ ሰምሮለት አሳዳጊዎቹ ከእግር ኳሷ ምድር የበቀሉ አርጀንቲናውያን ናቸው። ይህ ጥቁር ሕፃን ዛሬ ላይ አድጎና በክህሎት ጎልብቶ ነው እንግዲህ የአርጀንቲናን መለያ ለመልበስ የበቃው። ጥቁሮችን በአርጀንቲና መለያ ያለመደው እግር ኳስ አፍቃሪና ሚዲያ ጉዳዩን መነጋገሪያ አድርጎታል። ታዳጊው ኪኪ ራሞስ በክህሎቱ አሳምኖ በአንድ ክፍለ ዘመን ለአልቢስ ለስቲዎችን የወከለ አራተኛው ጥቁር ተጫዋች ሆኗል። ከ1978 የዓለም ዋንጫ በኋላ ለጥቁሮች ባይተዋር የሆነው የአርጀንቲና እግር ኳስም ነገሩ ከዘረኝነት ትችት ማምለጫ መንገድ ሆኖታል። ኪኪ ራሞስ በአሁኑ ወቅት በአርጀንቲና ታዋቂ ከሆኑት ክለቦች አንዱ በሆነው የላኑስ የወጣቶች አካዳሚ ውስጥ ነው የሚጫወተው። በክለቡ ባሳየው እጅግ አስደናቂ የኳስ ቁጥጥር ፍጥነትና የተከላካይነት ብቃት ምክንያት ነው በታዋቂው አሰልጣኝ ዲያጎ ፕላሴንቴ እየተመራ ለሚገኘው የሀገሪቱ ታዳጊ ብሔራዊ ቡድን ሊመረጥ የቻለው። ኪኪ ራሞስ በአሁኑ ወቅት በአርጀንቲና እግር ኳስ ውስጥ አዲስ ተስፋና የለውጥ ምልክት ተደርጎ እየታየ ሲሆን ወደፊት ለዋናው ብሔራዊ ቡድን የመጫወት ትልቅ እምቅ አቅም እንዳለውም ተነግሮለታል።